ፊልሙም ሲጀምር አንድ ሳሚ የሚባል ልጅ ወደ ቸርች ሲያቀና ያሳየናል። ሸሚዙም ደም በደም የሆነና የተሰባበረ ጊታር ይዞ ወደ ቸርች ውስጥም ይገባል። የቸርቹን ፓስተር ጄዴዳያ ይመለከተውና ወደ እሱ ጋር ጠርቶ ልጁ ስለሰራው ኃጢአት ወደ ፈጣሪውን መለመን ይጀምራል። ከዛን ቀን በፊት በየሆነ የጥጥ ማሳ ላይ ሳሚና የሳሚ ቤተሰቦች እዛ እንደሚሰሩ እያስመለከተን ሳሚም በመጋዘኑ በር ላይ ሆኖ የፀሐይዋን መጥለቅ እያየ አድጎ ወደፊት ከዚህ የተሻለ ኑሮ እንደሚኖር ያለማል። ከዚያም ሁለት ወንድማማቾች ስሞክ እና ስታክ የሚባሉ ወንድማማቾች ከረጅም ጊዜ በኋላ ከቺካጎ ወዳደጉበት መንደር ከፍተኛ የሆነ ገንዘብ በመያዝ ተመልሰዋል። ከአካባቢው የክላክሲዶል የመሬት ባለቤት የተተወን መጋዘን ሆጉድ ከተባለ ሰውዬም ይገዛሉ። ሰውየውም በጣም ዘረኛ ስለነበረም ስሞክ መስመር እያለፈም እንደሆነ ያስጠነቅቀዋል። ከዛን ቀን በኋላ መንትዮቹ ወደ አጎታቸውን ቤት በመሄድ ልጁ በፕሮግራሙ ላይ ጊታር እንዲጫወትለት ይጠይቁታል። መጀመሪያ አካባቢ ፓስተሩ እምቢ ቢልም ልጁ ግን ችግር የለውም እሁድ ጠዋት ላለብን ፕሮግራም በጊዜ ደርሳለሁ ብሎ አባትየውን አስፈቅዶት ከነስሞክ ጋር ይሄዳል። በመንገዳቸውም ላይ ሳሚ ወንድማማቾቹን ቺካጎ ላይ ላይፍ እንዴት ነው ብሎ ይጠይቃቸዋል። እነሱም አንድ አይነት ነው፣ የሚለየው እዛ የተለያየ ትላልቅ ፎቆች አሉ ብሎ ይነግሩታል። ይሄም ነገር ለሳሚ በጣም ትልቅ ጉጉትን ይፈጥርበታል። ወደዚያም ለመሄድ በጣም ይጓጓ። ወንድማማቾቹ መኪናውን በመሀል ያቆሙና ሰርቀው አምጥቶ የደበቁትን ውድ የአይሪሽ እና የጣሊያን ቢራዎችን ከመኪና ጀርባ ላይ ጭነው አስቀምጠዋል። ፓርቲውንም ለማዘጋጀት የሚቀጥለው ሳምንት ብዙ ዝግጅት እንደሚያስፈልገው መደረግ ያለበት ነገር ግን ተበላሽቶ እንዳይቀር ለወንድሙ አጥብቆ ሳሚንም ሙዚቃ በደንብ አሳምሮ እንዲጫወትላቸው ይነግሩታል። ከዚያን ሁሉም የራሳቸውን ድርሻ ይወስኑና ተስማምተው ወደ የስራቸው ይበታተናሉ። ስሞክም ወደ ከተማ ለፓርቲው የሚሆን አንዳንድ እቃዎችን ለመግዛት ይሄዳል። ስታክ እና ሳሚ ደግሞ ምርጥ ዘፋኞችን ፍለጋ ያቀናሉ። መንገዳቸውም ላይ ሳሚ ጊታሩን ያነሳና በሚገርም ድምጽ ዘፈን መስፈን ሲጀምር አጎትየው ተደንቆ እሱ ማየት ይጀምራል። በጉዟቸውም ላይ ሳሚ ስለ ልጅነቱ ይጠይቀዋል። እሱም ልጅ እያለ አባቱ ዝም ብሎ ከመሬት ተነስቶ እንደሚቀጠቅጠው ይነግረዋል። የሆነ ቀን ላይም ከእንቅልፉ ሲነሳ የአባታቸውን አስክሬን ስሞክ እየቀበረ ያያል። በጉዟቸውም ወደ አንድ የሀገሪቱ ባቡር ጣቢያ ሄዱና ስሊም የሚባል ታዋቂን ዘፋኝ ያገኙታል። ሳሚም አንዲት ቆንጂዬ ፐርሊን የምትባል ልጅ ማታ ላይ ወደ እነሱ ፓርቲ እንድትመጣ ይጋብዛታል። ስቶክ ደግሞ በአጋጣሚ ማሪያ ከምትባል ኤክሱ ጋር ይገናኛል። ለሱ አሁንም ድረስ ስሜት እንዳላትና ለምን ምንም ነገር ሳይላት እንደጠፋ ትጠይቀዋለች። ስታክ ዝምታን ይመርጥና እሷን ከዚህ እንድትሄድ ይነግራታል። ሜሪም ስለ እናቷ ሞት ትነግረዋለች። በቀብሯም ወቅት ስላልመጣ አዝኜብሃለሁ ትለዋለች። በእናቷ ሞት እንዳዘነ ይነግራትና ይለያያሉ። ዘፋኙንም በመውሰድ ወደ ጥጥ ማሳ ይሄዳሉ። ከጥጥ ማሳውም አንድ ኮርን ብሬድ የሚባል ሰውዬን ለፓርቲው ለዛን ቀን እንደ ጥበቃነት ሆኖ እንዲያገለግል ይጠይቁታል። በመጀመሪያ ላይ እምቢ ቢልም ሚስቱ ታሳምነውና እሺ ይላል። ስሞክ ደግሞ የወይኑን መኪና በመያዝ ወደ አንድ የቻይና ምግብ ቤት ይገባል። ከግሬይና ከቦቻው ጋር ለፓርቲው ምግብ እንዲያዘጋጁበት ያወራና ብሩን ከፍሏቸው ወደ ቀድሞ ሚስቱ ቤትም ይሄዳል። ቤትም እንደደረሰ የልጁን መቃብር አግኝቶ አበባ ያስቀምጣል። ባለቤቱም ሃይማኖተኛ ስለሆነች አንገቱ ላይ ያሰራችለትን የእርኩስ መንፈስ መከላከያን ድጋሚ ወስዳ ትጸልይበታለች። እሱም ደግሞ ማታ ላይ ፓርቲ እንደሚያዘጋጅ እየነገራት በፓርቲው ላይ መታ እንድታስተናግድ ይጠይቃታል። እሷም እሽታዋን ትገልጽለትና ለረጅም ጊዜም ስላልተገናኙ ፍቅር እየሰሩ ያድራሉ። በሌላም ቦታ አንድ ሬሜክ የተባለ ሰውነቱ ክፉኛ የተለበለበ ሰው በሩን ሲያንኳኳ ዴቭ እና ጆዋን የሚባሉ ባልና ሚስቶች በሩን መጥተው ይከፍቱለታል። ሬሚክም ባልና ሚስቱን ሌቦች እያሳደዱት እንደሆነ እናም ወደ ቤት እንዲያስገቡት ይለምናቸዋል። ሬሚክም ጨምሮ ነፍሱን ከሌቦቹ ካዳናቸው እጁ ላይ የያዘውን ወርቅ እንደሚሰጣቸው ነግሯቸው ይስማማሉ። ከደቂቆችም በኋላ በፈረስ የሆኑ ሰዎች መጥተው እነሱን ቤት ያንኳኳሉ። ጆዋንም በሩን ስትከፍት ቤት ውስጥ ያስገባችው አውሬ እንጂ የሰው ፍጡር እንዳልሆነ ይነግራታል። ጆዋንም ሰውየው ላይ ሽጉጥ በመደቀን ከዛ ሰፈር እንዲሄድ ታስደርገዋለች። ፈረሰኞቹም ከአካባቢው ይሄዳሉ። ትንሽ ቆይታ እሷም ወደ ቤት እንደገባች ባለቤቷም መሬት ላይ ተዘርግፎ ሬሜክ ደግሞ አፉ እንዳለ ደም በደም ሆኖ ታየዋለች። ባሏ ደግሞ አንገቱን ክፉኛ ተነክሶ በዚህን ጊዜ ሬሜክ የሰው ልጅ ሳይሆን ቫምፓየር እንደሆነም ትገነዘባለች። በዛም ጊዜ ባሏ ወደ ቫምፓየርነት ተቀይሮ ስታይ በድንጋጤም ጩኸቷን ታቀልጠዋለች። ሲመሽም የነ ስሞክ ፓርቲ ዝግጅቱን ስላጠናቀቀ ብዙ ጥቋቁር አሜሪካውያን ወደ መጋዘኑ መምጣት ይጀምራሉ። ነገሮቹም በአሪፍ መንገድ እየሄደ ወንድማማቾቹም
የጥጥ ማሳው ላይ ብቻ የሚሰራ ገንዘብ እየገባ ስለሆነ ይከራከራሉ። ስሞክም ይሄ ነገር ቢዝነሳቸውን እንደሚጎዳ ለወንድሙ ምስታክ ይነግረዋል። ወደ ፓርቲውም ብዙ ሰዎች እየመጡ ነው። በርሊንም ወደ አዳራሹ ትገባለች። ሳም እሷንም ሳይ ደስ ይለዋል። ሁለቱም ማውራት ይጀምራሉ። አዳራሽ ውስጥም ያሉ ሰዎች ተመችቷቸው እየጠጡ እየደነሱም ነበር። ሜሪም ስትመጣ ስታክ እባክሽ ከዚህ አካባቢ ሂጂ ሲላት እሷ እስካሁን ድረስ የልጅነት ፍቅሯ እንዳለቀቃትና ለምን ጥሏት እንደሄደ ትጠይቀዋለች። እሱም በበኩሉ በሰዓቱ ባለው በዘረኝነት ምክንያት ትቷት እንደሄደ ይነግራታል። አዳራሹ ላይም መረዋ ድምጽ ያለው ሳሚ ሙዚቃውን መሞዘቅ ይጀምራል። መጋዘን ውስጥም ያሉ ሰዎች እንዳለ ተደስተው መጨፈር ይጀምራሉ። በማታም መዞር የሚመቻቸው ቫምፓየሮች ከመጋዘን ውስጥ የሚወጣውን ድምጽ ይሰሙና ወደ ቦታውም ያቀናሉ። ሬሚክ ዴቭ እና ጆዋንም ወደ ቦታው ኮርንንም ማስገባን እያሉ እየጠየቁ እያለ ስሞክ እና ወንድሙ ከሩቅ አይቷቸው ወደ እነሱ ጋር ይመጣሉ። ስሞክም እናንተ እዚህ ችግር ልትፈጥሩ ነው የመጣችሁት ብለው ይከለክላቸዋል። ጃክም ውስጥ ገብተው ዘፈን ሊዘፍኑላቸውና ሊዝናኑ እንደፈለገ ይነግራል። እዚህ ጋር መረዳት ያለብን ቫምፓየሮች ኑ ብላችሁ ካልጠራቿቸው በስተቀር በፍጹም ወደ እናንተ ጋር አይመጡ። ወደ ቤት ውስጥም ስንመለስ ሳሚ ከፐርሊን ጋር አሪፍ የፍቅር ጊዜ እያሳለፈ እንደሆነ እያሳየን ከውጭ በኩል አጎት መጥቶ ይጠራዋል። ከውስጥም እንግዳ የሆነ ድምጽ ሲሰማ ከውስጥ ምን እያደረገ እንደሆነ ይገባውና ቦታውን ለቆ ይሄዳል። ስሞክም ያወጣው ወጪና ገቢው እኩል ስላልሆነ ቀጣይ ሳምንት ድጋሚ ማዘጋጀት እንደማይችሉና እጃቸው ላይ ያለው ሙሉ ጥሬ ገንዘብ እንደሚያልቅ ለወንድሙ ይነግረዋል። ስታክም ወንድሙ ያለው ነገር ያስጨንቀውና ለማሪያ ነገሩን በሙሉ ያስረዳታል። እሷም ቅድም የመጡት ሰዎች ገንዘብ ይዘው የለም እንዴ ከነሱ ወስደን ለምን አናቻችለውም ብላ ለእሱ ሀሳብ ታቀርብለታለች። ያለችው ሀሳብ ውስጡን ባይጥመውም ገንዘቡን ብቻ ስለፈለጉ እነዛን ሰዎች ለመጥራት ይወስናሉ። ውስጡም የፈራው ስታክ ለማሪያ ራሷን እንድጠብቅ ብሎ ሽጉጥ ይሰጣታል። ከመጋዘኑም በመውጣት እነሱ ጋር ታቀናለች። በገንዘቡም የተደራደረች እያለ ወርቅ አውጥቶ ይሰጣል። ሬሚክም ይወሰወስና አስፈላጊ እንቅስቃሴ ማድረግ ሲጀምር ፈርታ ሽጉጥ ትደቅንባቸውና ከነሱ ጋር መሸሽ ትጀምራለች። ወደ መጋዘኑም እየሄደች እያለ ዴቭ ይነሳና እሷንም በልቶ ወደ ቫምፓየርነት ይቀይራታል። ኮርንንም ሄዳ ለግባ ወይ ብላ ስትጠይቀው በግርምት እያየ ወደ አዳራሹም ያስገባታል። ወደ ውስጥም ከገባሽ በኋላ ቀጥታ ወደ ስቶክ ትሄድና ልትስመው ትሞክራለች። እሱም እዚህ ጋር አይሆንም ሄድና ወደ ክፍል ውስጥ ይዟት ይሄዳል። አልጋ ላይም አጋድሞ ሸሚዙን እየፈተች ቀስ ብላ ወደ አንገቱ ስር ወርዳ አንገቱን ትነክሰዋል። ወንድሙ ከአይኑ የጠፋበትም ስቶክ በየክፍሉ እየገባ ይፈልገዋል። አንዱንም ክፍል በድንገት ሲከፈት ስቶክ መሬት ላይ ተዘርሮ መሬቱም ደም በደም ሆኖ ማሪያ ከአንገቱ ላይ ደም እየሞጠጠች እንደሆነ ያያል። ስሞክም በድንጋጤ ከኪሱ ላይ ሽጉጥ አውጥቶ ማሪያ ላይ ማርከፍከፍ ይጀምራል። እሷም ከወደቀችበት ቀጥ ብላ ትነሳና ዛሬ ማታ ሁላችሁንም ነው የምንጨርሰው፣ ታዩኛላችሁ፣ ሁላችሁንም እንበላለን ብላ ክፍል ውስጥም በጮክታ እየሳቀች እየሮጠች ታመልጣለች። ስሞክም ወንድሙን ለማትረፍ አቅሙን እየሞከረ እላፊ ደም ስለፈሰሰው ወንድሙ ህይወቱ እዛው ያልፋል። ነገሩ ያስደነገጣቸውም ስሞክና ሚስቱ ስክሪኑን ሸፋፍነው እየወጡ እያለ ጫጫታውን የሰሙት ታዳሚዎች ምን እንደተፈጠረ መጥተው ይጠይቋቸዋል። እነሱም ፓርቲው እንዳለቀና ከዚህ እንዲሄዱ ያስተላልፋሉ። የምግብ ቤቱን ባለቤቶች ከዚህ ቦታ ቶሎ እንሂድ ብሎ መኪናውን ለማምጣት ይሄዳል። ኮርንም ሽንቱ ስለመጣ ሽንቱን ለመሽናት ወደ ጫካው ጋር ያቀናል። ከጀርባው የሆነ ነገር ሲንኮሻኮሽ ሲሰማ ወደ ጀርባ ሲዞር እሱንም ያጠቁታል። ቫምፓየር የሆነውም ኮርን ምንም ነገር እንዳልተፈጠረ በማስመሰል ሽንቱንም ሸንቶ ወደ ፓርቲው ቤት ያቀናል። ልክ ወደ ፓርቲውም እንደደረሰ ስሞክ ኬት እየመጣ ነው ሲለው ሽንቴን ልሸና ሄጄ ነው ብሎ ልግባ ሲለው ኮርን ላይም አጠራጣሪ ነገር ያዩበትና ትገባም ይላል። እሺ የሰራሁበትን ስጡኝ ብሎ ስሞክም የሰራውን ሊሰጠው እጁን ሲዘረጋ እሱን ለማጥቃት ይሞክራል። ስሞክም ነቄ ስለሆነ የፈጠነ ሽጉጡን አውጥቶ ግንባሩን ብሎ ይደፋዋል። ቫምፓየሩም ወደ ቤት ሊገባ ሲል ቶሎ ብላ ስሞክ ሚስት በሩን ትዘጋበታለች። የሞቷም ስታክ ከተቆለፈበት ክፍል ላይ ድምጽ ይሰማል። በሩ ላይም ሄዶ ሲያዳምጥ በቢላ ወቅቶ በሩንም ገነጣጥሎ ይወጣል። የስሞክ ሚስት አኒያ የነጭ ሽንኩርት ጭማቂ ያለበትን ውሃ አምጥታ ትደፋበታለች። ሰውነቱ መላላጥ ይጀምርና እየሮጠ በፍጥነት ከቤት ወጥቶ ይሄዳል። አኒም የተፈጠረ ያለው ነገር እነ ስሞክ ስላልገባቸው እነሱ ቫምፓየር እንደሆኑ ትነግራቸዋለች። እነሱንም ለመከላከል የፀሐይ ብርሃን እና ነጭ ሽንኩርት ያስፈልጋል ብላ እንዲያዘጋጁ ታደርጋለች። አኒም እንደዚህ አይነት ነገር ከዚህ በፊት ገጥሟት እንደማያውቅ
ግን ስለነሱ ከዚህ በፊት ታሪክ እንደሰማችና እዚህ ለመውጣትም እስከ ጠዋት መጠበቅ እንዳለባቸው ጠዋት ላይም ቫምፓየሮቹ እንደማይኖሩም ትነግራቸዋለች። ከውጭም ሬሜክ ፓርቲው ተሰርዟል ወደ የቤታቸው ሄዱ የተባሉትን ሰዎች ወደ ቫምፓየርነት እንደቀየራቸው እንመለከታለን። ሬሜክም እነሱን ግቡ እንዲላቸው ሁሉንም ሰዎች በሚወዷቸው ነገር ለማታለል ይሞክራል። ሳሚንም በሙዚቃው ለማታለል እየሞከረ ስሞክንም በተራ ወንድሙን እየጠራ ቫምፓየር ከሆኑ ወደ ትክክለኛው ዓለም እንደሚሄዱም ይነግሯቸዋል። እነስሞክም ይሄን ሁላ ነገር ተቃቁመው አልረታም ሲሏቸው ቦቾ ይመጣና እንድንገባ ካልፈቀዳችሁልኝ ልጆችሽንም ወደ ቫምፓየርነት እንቀይራለን እያሉ ያስፈራሯቸዋል። ስሞክም ለሚስቱ ሬሜክንም ከገደለው ሁሉም ነገር ይስተካከላል፣ ስታክም ወደ በፊት ህይወቱ ይመለሳል ብሎ ሲነግራት አኒም አንተ ያልከው መንገድ አይሆንም፣ መግደል የምንችለው በፀሐይና በስለታማ ነገር ልባቸውን ስንወጋ ነው ብላት እነሱም እስኪነጋ ቤት ውስጥ ሆነው ለማምሸት እያሰቡ እያለ ከውጭም የማይሆኑ ድምጾችን ማውጣት ይጀምራል። ግሬስም ስለ ልጇ ሲያወሩ ስሜታዊም ሆና እነሱን እንዲገቡ ትጋብዛቸዋለች። ጥቃቱም እንደጀመረ ወዲያው ግሬስ፣ ፓርሊንና አኒያ ወዲያው ይጠቃሉ። ስሞክም አኒያ ወደ ቫምፓየርነት እንዳትቀየር ልቧን ነክቶ ይገላግላታል። ስሊምም እጁን በመቁረጥ እነ ስሞክ እንዲያመልጡም ራሱን መስዋዕት ያደርጋል። በሩ ላይም ሬሜክ እና ስታክ መጡና አንድ ለአንድ ይገባሉ። ስሞክም ከስታክ ጋር መደባደብ ይጀምራል። ሳሚና ሬሜክም እየተጣሉ ሳሚን በአንድ ቡጢ ሐይቅ ውስጥ መጥቶ ይጥለዋል። ሳሚም ራሱን ለመከላከል አንድ ያለችውን ጊታር አንስቶ ሬሜክን ጭንቅላቱን ይለዋል። በጠርሙስም ጨምሮ ይፈነክተዋል። ጠርሙሱን ሲነቅል ሌሎቹን ቫምፓየሮች እሱ ሲጠቃ ስሜቱ ይሰማቸዋል። በሌላ በኩል ወንድማማቾቹ የጋለ ድብድብ ውስጥ ናቸው። ስሞክም መከላከያም ስለነበር ከስታክ ጋር እልህ አስጨራሽ የሆነ ትንቅንቅ ያደርጋል። እጅ ያልሰጠውም ስሞክ በቀላሉ ወንድሙን ዘረጋግፎ ይለቀዋል። ቫምፓየሩ ስታክንም ድል አድርጎ የሞት አፋፍ ላይ ያለውን ሳሚ ሬሜክን ከኋላው መጥቶ ወቅቶ ያድነዋል። በዛው ቅጽበትም ፀሐይ ከምስራቅ በኩል በማንጸባረቋ ሁሉም ቫምፓየሮች ቀስ በቀስ ሬሜክን ጨምሮ እየተቀጣጠሉ ማለቅ ይጀምራሉ። በህይወት የተረፉት ስሞክ እና ሳሚም ተቃቅፎ ይሰነባበቱና ሳሚም የስታክን መኪና ይዞ ይሄዳል። መጋዘኑ ላይም ለብቻው የቀረው ስሞክ የአካባቢው ባለሀብት ልጅ ሬሜክ እዚህ መጥቶ እንደጠፋ ስላወቁ እሱን ሊያጠቁት እንደሚመጡም ስላወቀ ቀድሞ ሽጉጥ ያዘጋጃል። ልክ እነሱም በቦታው ደርሰው ቦታውን መፈተሽ በሚጀምሩበት ሰዓት በጀርባው በር በኩል ስሞክ ሚስቱ የሰጠችውን የአውሬ መከላከያ በጥሶ ማሽንጋኑን ይዞ እየተኮሰ ይመጣል። በድንገት ቶክስ የተከፈተባቸውም የሆሊውድ ቦዲጋርዶች እሱ ላይም ይተኩሱበታል። በምናቡም ልጅና ሚስቱን ያያል። በዛው ሰዓትም ሳሚ ወደ ቤተሰቡም ቸርች በሩን ከፍቶ ይገባል። የቸርቹን ፓስተር አባቱ የተሰበረ ጊታር እንዲሁም ደም በደም የሆነውን ልጁን ሲያይ ከቸርቹ ያባረዋል። ልጁም ይዞ የመጣውን መኪና እያለቀሰ ይዞ ይመለሳል። ጊዜያቶችም አልፈው ከረጅም ዓመታት በኋላ ሳሚ በአንድ ባህር ላይ ጊታር መቺ ሆኖ ጊታር እየመታ እያሳየን ፊልሙ ያልቃል። የምሰራቸው ቪዲዮዎች የሚመቻችሁ ከሆነ ይህንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ እንድታግዙኝ የዘውትር ምኞቴ ነው።